እቅድህን ለሰዎች መንገር ትልቁ ስህተትህ ነው። ለምን መሰለህ? የምትጀምረው ነገር ሲታወቅ ገና ሳትጀምር ውስጣዊ ጉልበትህን ታጣለህ። ያንን ጉልበት ደግሞ ለትክክለኛው ሥራህ ያስፈልግሃል። አላስፈላጊ ውዳሴም ሆነ ተቃውሞ የአንተን ትኩረት ከመንገድህ ያበታትንብሃል። ገና ሳትለፋ በአእምሮህ ውስጥ ሽልማቱን አስቀድመህ ታጭዳለህ። ይህ ደግሞ እውነተኛውን የትጋት መንገድ ያደናቅፋል፣ የመፈጸም ፍላጎትህን ያዳክማል። ትልልቅ ሕልሞችን የምትገነባው ማንም ሳያይህ ነው። ጠንካራ መሠረት የምትጥለው በዝምታና በብቸኝነት ውስጥ ነው። በዝምታ ስትሠራ ከውጫዊ ተጽዕኖዎች ነፃ ትሆናለህ፣ እውነተኛ ቁርጠኝነትን ታዳብራለህ። የአንተ ዕቅድ የአንተ ብቻ ነው፣ ምስክርህ ይሁን። ኢጎህ እንዲናገር አትፍቀድለት። ውጤትህ ይናገር፣ ድርጊትህ ከማንኛውም ቃል በላይ ይጮኻል። ለራብህ ጊዜ ስጠው፣ ለፍሬም ዝምታ ይሁን። ዕቅድህ በአንተ ውስጥ ይብሰል፣ በሥራህም ይገለጥ። ለጥንካሬ ጉዞ ገጹን ተከታተል።